በእኛ አእምሮ እስካሁን ድረስ ተስፋ አላቸው ብለን አናስብም ነበር። እንደዛ በምናስብበት ሰዓት ላይ እኔም መክሊትም ዳዊትም ባቢም ሁላችንም ስንነጋገር ዳራቸው ያልሰራበት ምክንያት በጣም አንድ ላይ ቢሆኑ ዓለምን መቀየር የሚችሉ ሰዎች ናቸው። ሁለቱንም ስለምናውቃቸው እሷ የሌላት ነገር እሱ አለ፣ እሱ የሌለው ነገር ደግሞ እሷ አለ። በሚገርም ሁኔታ ምናቸውም ይሄ ጉድለታቸውን እንደዚህ የሚሞሉ ሰዎች ናቸው። ሰላም ውድ የምሳሌ ቲዩብ ተከታታዮች በያላችሁበት ብዙ ሰላምና ጤና ለእናንተ ይሁን። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ከዚህ ታላቅ በዓል ማግስት ያገኘናቸው አንዳንድ መረጃዎች አሉ፣ ለእናንተ ልናቀርብ ነው። ላይክ፣ ሰብስክራይብ እና ሼር በማድረግ አጋርነታችሁ እንድታሳዩ ስለጠይቃለሁ። ከዛሬ 24 ዓመት በፊት ነበር የተጋቡት አርቲስት ገነት ንጋቱና ረዳት ፕሮፌሰር ሙልጌታ ጀዋሪ። ይሁን እንጂ በዛም ያልቆየው የትዳር ህይወታቸው ከዛሬ 14 ዓመት በፊት በፍቺ ተጠናቆ ነበር። ይሁን እንጂ በዕለተ ትንሣኤው የደስታ ቀን ነውና አንድ የደስታ ዜናን ከነዚህ ጥንዶች መሃል ሰምተናል። አርቲስት ገነት ንጋቱና ረዳት ፕሮፌሰር ሙልጌታ ጀዋሪ ድጋሚ ተሞሽረዋል። የቬኒያ ሪዞርት 26 ቤተሰቦች ብቻ በተገኙበት የትዳር ህይወታቸውን ለአንዴና ለመጨረሻ ጊዜ ሞት እስኪለየን ብለው ድጋሚ ተጣምረዋል። የሚጸልዩ፣ የሚጨነቁ፣ የሚያለቅሱ በውጭም በሀገር ውስጥም በየትኛውም ዓለም ያላችሁ ስትጸልዩ ስታለቅሱ የነበራችሁ ሁሉ ፈጣሪ ባርካችሁ ብድሩን በልጆቻችሁ በቤተሰቦቻችሁ አግኝት ደስ ብሎናል የእውነት እና ቀጣዩን እናንተ በጸሎት አስቡን። ቀጣዩ የተሻለ እንዲሆን ፈጣሪ ጀምራል፣ ፈጣሪ ይጨርሳል። በቃ ፈጣሪ ጀምሮታል፣ እሱ ይጨርሰዋል። እኛ ከዚህ በኋላ ለሱ ነው የምንሰጠው እንደምን ጊዜው። እኔ ማን ነኝ? ቤቴስ ምንድን ነው? እኔ ማን ነኝ? ቦታ ከሰው መንጋ ተገልዬ ዳንኤል ቃል ያለው ከጫጫታ ኮካታው ልቤን በልቤ እያስታመምኩ ዝቅ ብዬ እኔ ማን ነኝ? የሮም ካቶሊክ ቤተክርስቲያን ሊቀ ጳጳስ ፖፕ ፍራንሲስ በ88 ዓመታቸው ከዚህ ዓለም ድካም አርፈዋል። ሊቀ ጳጳሱም ባደረባቸው ከፍተኛ የሳንባ ህመም ምክንያት ሲረዱ ቆይተው በትናንትናው ዕለት ከዚህ ዓለም ድካም ማረፋቸውን ቫቲካን አስታውቃለች። ለምስኪኖችና ለስደተኞች ባላቸው ጥልቅ ሐዘን የድሃ አባት የሚል ቅጽል ስያሜ የተሰጣቸው ፖፑ በወር 32,000 አሜሪካን ዶላር ቢከፈላቸውም አንድም ቀን ተቀበለውት እንደማያውቁ አንዳንድ መረጃዎች ያሳያሉ። ፖፑም ይህን ደሞዛቸውን በአጠቃላይ ለበጎ ስራ ያውሉት ነበረ። በማስታረቅና በተለያዩ የበጎ ስራ የሚታወቁት ፖፕ ፍራንሲስም በሱዳን በነበረው የሁለት መንግስታት ግጭት የራሳቸውን ሚና አበርክተው ነበር። ከዚህም ጋር ተያይዞ የኢትዮጵያ ካቶሊክ ቤተክርስቲያን የሐዘን መግለጫን አውጥታለች። የተለያዩ ሀገራትም የሐዘን መግለጫቸውን እያወጡ የባንዲራ ዝቅ አድርጎ የማውለብለብ ሐዘንም እያስተላለፉ ይገኛሉ። ፖፑም በህይወት በነበሩ ሰዓት ከተናዘዙት ኑዛዜ መካከል አንዱ በሮም በምትገኝ ቅድስት ማርያም ማጆር ባዚሊክ መቃበር እንደሚፈልጉ ተናዘው ነበረ። እኛም በምሳሌ ቲዩብ የተሰማንን ጥልቅ ሐዘን እየገለጽን በኢትዮጵያ ለሚገኙ የካቶሊክ እምነት ተከታዮች መጽናናትን እንመኛለን።